ዛሬ እንግዲህ ቆንጆና ጣፋጭ የሆነ የዶሮ ካሪ አሰራር ነው የምንሰራው። በጣም ተወዱታላችሁ። ሰርታችሁ ሞክሩት። ቀጥታ ወደ አሰራሩ። ወራህመቱላሂ ወበረካቱ። ድና የተከበራችሁ የመዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ቆንጆና ጣፋጭ የሆነ የቺከን ካሪ ነው የምንሰራው። እዚህ ጋር ታጥቦ የተዘጋጀ ዶሮ አለኝ። አንድ ዶሮ ከግማሽ ማለት ነው። እንደዛ አድርጌ ቆራርጬዋለሁ ትንሽ አድርጌ ማለት ነው። እዚህ ጋር ሽንኩርት አለኝ። ሽንኩርቱን እንፈጨዋለን ማለት ነው። እዚህ ጋር ቲማቲም አለኝ። ቲማቲም በዚህ መልኩ የከተፍኩት እፈጨዋለሁ። እዚህ ጋር ኩዝበራና ቲማቲሙን አንድ ላይ አድርጌ እፈጨዋለሁኝ ማለት ነው። እዚህ ጋር እንደምታዩት መፍጫ አለኝ። ስለዚህ ወደ አሰራሩ እንሄዳለን ማለት ነው። እዚህ ጋር ሽንኩርታችንን መፍጫ ውስጥ እንጨምራለን ማለት ነው። ሽንኩርቱን በዚህ መልኩ ፈጭተነዋል ማለት ነው። እዚህ ጋር ደግሞ ቲማቲሙንና ኩዝበራውን በዚህ መልኩ እንፈጨዋለን ማለት ነው። ወደ አሰራሩ እንሄዳለን። ታችንን ጥደነዋል። እዚህ ጋር ታያችኋል ብዬ አስባለሁ። ሚስማርና ሄልና ወረገረጋር ዳርሲል እንጨምርበትና አብረን መሰል እናደርገዋለን ማለት ነው። ለሽታው ማለት ነው። ቆንጆ ሽታ ነው የሚወጣው። በኋላ እዚህ ጋር ቅድም አዘጋጅተን የፈጨነው ሽንኩርት አለ። እሱን እንጨምርበታለን። ቀይ እስኪሆን ድረስ እንደዚህ እያደረግን እናማስለዋለን ማለት ነው። እዚህ ጋር እንግዲህ ሽንኩርታችን በዚህ መልኩ ከለሩን ሰጥቶናል። እዚህ ጋር ደግሞ ያው እንደምታዩት ዶሮዬን ጣበስ እያደረኳት ነው። ውሃው እንዲወጣልን ማለት ነው። እና ከዛ ሽንኩርቱ ጋር አብረን ከለሩ እስኪቀየር ድረስ እናማስለዋለን ማለት ነው። ይሄንን እዚህ ጋር እናመጣውና ሽንኩርቱ ጋር በደንብ እናቁላለዋለን ማለት ነው። ውሃውን ካወጣልለት በኋላ ቆንጆ ጣዕም ነው የሚሰጣችሁ። የምር ሞክሩት። ከውሃው ከምስ ሲጨምሩት ማለት ነው። ብቻ በአንድ አማስላችሁ ሲጨምሩት በጣም ነው የሚጣፍጠው ማለት ነው። በደንብ አድርገን እናማስለዋለን። ከሽንኩርቱ ጋር ደግሞ በደንብ እንዲጠበስ እንተዋለን ማለት ነው። በደንብ ሽንኩርቱ ጋር እንዲቁላላ አድርጉት። እየገጠምን በአምስት ደቂቃ በአራት ደቂቃው እያማሰልን ሽንኩርቱን በደንብ ከንትኑ ጋር እንዲጠበስ እናደርገዋለን ማለት ነው። በዚህ መልኩ ከሆነልን በኋላ ማሻአላህ ሽታ ወላ ጠይቅ ማለት ነው። ዋው! እዚህ ጋር እንግዲህ ያዘጋጀናቸው ቅመሞች አሉ። እዚህ ጋር የዶሮ ካሪ ቅመም ናቸው። እዚህ ጋር ፓፕሪካ ነው። እዚህ ጋር ብላክ ፔፐር ነው። እዚህ ጋር ኩርኩምና፣ እዚህ ጋር ደግሞ እንደዚሁ የቺከን ካሪ ባራት ነው። እዚህ ጋር ደግሞ የበሪያን የሚሰራበት ከለሩ ነው። ከዛ እዚህ ጋር ደግሞ ነጭ ሽንኩርትና ዝንጅብል ይፈጫል ማለት ነው። እሱን እንጨምርበታለን። ጨምረን በደንብ አድርገን እናማስለዋለን። እዚህ ጋር ያዘጋጀውን ቅመም እንጨምርበትና በደንብ አድርገን እናማስለዋለን ማለት ነው። እናንተ ያላችሁን ቅመም መጠቀም ትችላላችሁ። በዚህ መልኩ ከሆነልኝ በኋላ ገጥሜ ለ5 ደቂቃ ያክል አቆየዋለሁ። ከ5 ደቂቃ በኋላ ተገናኝተናል። እዚህ መልኩ የተንተከተከ ነው። እዚህ ጋር ቅድም ኩዝበራና ቲማቲም ፔስትን ያስቀመጥነው እሱን እንጨምርበታለን ማለት ነው። ይህን በደንብ አድርገን እናደባለን። ካደባለቅነው በኋላ ማጅ 2 ተጠቅሜያለሁ እኔ። እናንተ አንድ መጠቀም ትችላላችሁ። ይሄን
እንገጥመውና ቲማቲም እስኪበስል ድረስ እንተዋለን ማለት ነው። መልኩ እየበሰለልን ነው ማለት ነው። እዚህ ጋር እኔ የምጠቀመው ኮኮናት ሚልክ ነው ማለት ነው። ይሄንን ማለት ነው የምጠቀመው ለቺከን ካሪ ማለት ነው። እናንተ እንግዲህ በሮብ መስራት ትችላላችሁ። ምንድነው በሰልሳ ምናምን ብዙ አይነት ጠልቃ ይሰሩታል። እኔ ግን የምወደው ይሄንን ነው። ይሄ ያው ቀጭን ስለሆነ ጧት ስለመጣ ነው። ይሄ ደግሞ ተለየ ስላስቀመጥኩትኝ ቀዝቅዞ ነው ማለት ነው። በዚህ መልኩ ሞክሩት። በጣም ነው የሚጣፍጠው። እንግዲህ ይሄንን እዚህ ጋር እንጨምርበታለን ማለት ነው። ምንም አይነት ውሃ አንጠቀምም እዚህ ጋር ማለት ነው። ኮኮናቱ ብቻ ነው የምንጠቀመው ማለት ነው። በዚህ መልኩ ገልብጫዋለሁ ማለት ነው። እዚህ ያው ያኛው በደንብ እዚህ ጋር አልሟሟም። ኮኮናቱ ተላጃ ውስጥ ስለተቆየ ቶሎ አልሟሟም ማለት ነው። በራሱ ጊዜ ይሟሟል። ምንም አይነት ውሃ አይጨምሩም እዚህ ላይ። ይሄን ሳቱን ቀነስ አድርጋችሁ ዶሮ እንዲበስል ታውታላችሁ ማለት ነው። ምንም አይነት ነገር አንጨምርም። ጫው ብቻ ነው የምናስተካክለው። እናንተ ከለርም ከፈለጋችሁ በደንብ ማቅላት ትችላላችሁ። ኖርማልም ደግሞ ብትቋል የመሰለ ከፈለጋችሁ እንደዚህ መልኩ ደግሞ ታውታላችሁ ማለት ነው። ሀበይቢ እዚህ ጋር እንግዲህ ይሄን የመሰለ ዶሮ ካሪ ሰርተናል። አይ ትንሽዬ ፍልፍል መጆሮች አድርጌያለሁኝ። ጫውም ደግሞ ተጠቀሙ። እኔ ማለት ተጠቀምኩት ትንሽዬ ጫው ተጠቀምኩት። እንግዲህ በራሱ ጊዜ ይወፍርላችኋል። ምንም አይነት ነገር መጠቀም የለባችሁ። እንትን ከፈለጋችሁ መጠቀም ትችላላችሁ። ኮኮናት ባውደር አለ አይደለ? እሱን በጥብጣችሁ ራሱ ማድረግ ትችላላችሁ። ባውደሩን በጣም ነው ደግሞ የሚጣፍጠው። ጀርቡት። በጣም ጣዕም ይሰጠዋል ማለት ነው። ይሄንን በዚህ መልኩ ሰራን በኋላ እሳቱን ቀንስ አድርገን የሚፋጅ ነገር ከፈለጋችሁ ቀጠል የሚያደርግ አድርጉበት። የበለጠ ነው የሚጣፍጥላችሁ አልጫ ከሚሆን ማለት ነው። እሳቱን ቀንስ አድርገን እንዲበስል እንተዋለን ዶሮ ማለት ነው። በራሱ ጊዜ ይወፍርላችኋል ማለት ነው። በቂጣ መብላት ከፈለጋችሁ፣ በሩዝ መብላት ከፈለጋችሁ እዚህ ጋር እንግዲህ ቆንጆ ሩዝ ሰርቻለሁ ማለት ነው። በዚህ ነው የምንበላው እላችኋለሁ እና ምሳ ጋብዣችኋለሁ ዛሬ